ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ አለው እግዚአብሔር ይመስገን። እንግዲህ ዛሬ በጠዋት ቪዲዮ ልሰራ መጥቻለሁ። እሱም ምን በማስመልከት ነው? ትላንት ልደቴ ነበረና ቪዲዮ ሳልሰራ ለማስታወሻ ይቀመጥ። መቼም የልደታችሁ ቀን የምታስታውሱ ነገር ቢኖር ወይ ቪዲዮ ነው ወይ ፎቶ ነው። ፕሮግራም ባይኖርም ማለት ነው። ግን በትንሽ አድርገን ነበረ ላይፍ ላይ ትናንት ልደቴ ነበረ ውዶቼ። መልካም ልደት እያላችሁ ኮሜንት ላይ ጻፉልኝ። በተረፈ ሰላም ናችሁ? ዩቱብ እንዴት ነው? በዩቱብ የምንታወቅ ጓደኞቼ ሁላችሁም ሰላም ብያለሁ። ይህንን ቪዲዮ ስታዩ ደግሞ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ መልካም ምኞታችሁን ደግሞ ኮሜንት ላይ ጻፉልኝ። ድምፄ ካልተሰማ የጠዋት ድምፅ ነው፣ በጣም ይቅርታ እያልኩኝ ቪዲዮ ልስራ ብዬ ነው የመጣሁት በጠዋት። ሰዎቹ ተኝተዋል፣ ረመዳን ነው እና ጠፍቼ ነበረ ቪዲዮ የሰራሁት ባለፈው ሴትዮዋ ስታርፍ ጊዜ ነው እና ሰፋሪን ስቀይር እንደውም ቪዲዮ ሰርቼ ነበረ። ከዛ በኋላ ቪዲዮ አልሰራውም። አሁን ደግሞ ከዚህ በኋላ እስቲ ቢያንስ በሳምንት ሁለቴ ከቻልኩኝ ቪዲዮ ለመስራት እሞክራለሁ። ባዘርዌይ ሞኔም ሆኛለሁ። እሱንም ሳላመሰግናችሁ በመሀል ያ ሴትዮዋ እንትን ስላለች አልተመቸኝም። ሞኒ ሆኜ ከሶስት ቀን በኋላ ምናምን እንደዛ ነው ሴትዮዋ ያረፈችው። በዛ ምክንያት አልተመቸኝም። ላይፍ ራሱ አቁሜ ነበረ። ከዛም በኋላ ግን ላይፍ እገባለሁ ምናምን እንደምንም ብዬ ምናምን የገባሁት ሌላ አዲስ ቤት ስለሆነ ሰዎቹን አውቃቸዋለሁ። ግን ሞር ደግሞ እንግዳ ሆናችሁ ወደው የሆነ ነገር ማድረግ ትንሽ ይከብዳል። ሰው ሀገር ነው እና እግዚአብሔር ይመስገን አሁን በሰላም ተመልሻለሁ። ላይፌንም መግባት ጀምሬያለሁ። እና ቪዲዮ ስታዩ ደግሞ ማስታወቂያ አታሳልፉልኝ። እያያችሁ ይቁጠር ማለት ነው። ይቁጠር ለአንዳንድ ነገር ይሆናል። እና ተረፈ ሰላም ናችሁ? ትላንት አሪፍ ነበረ ፕሮግራማችን። ያው በትንሹ አክብረናል ከእናንተ ጋር። ከምንም በላይ ሰው ይበልጣል ከገንዘብም ከምንም የሰው መውደድ ይስጣችሁ። ሁላችሁም ደግሞ እወዳችኋለሁ። እኔ ሰፖርት የምታደርጉኝ በዩቱብ የተዋወቅን ጓደኞቼ በጣም ነው የማመሰግነው። በጣም መልካም ናችሁ። እናንተ ባትኖሩ እኔም እዚህ ደረጃ አልደርስም ነበረ። ስለ ሁሉም ነገር ደግሞ እግዚአብሔር ይመስገን፣ ክብሩ ሁሉ መድኃኒዓለም ይውሰድ። ባዘሩ ላይ ደግሞ ክርስቲያንም ጾም ነው፣ ሙስሊሞችም ጾም ነው። መልካም የጾም ጊዜ ብያቸዋለሁ። በዚህ ምክንያት ደግሞ ያስቀየሟችሁ ከሰዎችም ካላችሁ በጣም ይቅርታ እያልኩኝ ይቅር በሉኝ። ሙስሊሞችም ክርስቲያኖችም ያው ሰው ይቀጫል አይደል? በድንገት እኔ እንደዚህ ላይፍ ላይ እንደዚህ ሳወራ ምናምን ያስደበርኳችሁ ካለ ይቅርታ እያልኩኝ እቀጥላለሁ ማለት ነው። ቀሪ ዘመናችን የሰላም የጤና ይሁን። አብረን እንደዚህ እንድንቆይ በዩቱብ ላይም ደግሞ እንደው ጥሩ ደረጃ የምንደርስበት ያድርግልን። ድካም ብቻ አይሁን። በዘር ወይ ድካም አለው የምር እንደዚህ አሁን ሌሊት አሁን አንዳንዴ ዝም ብዬ ስልክ ቼክ ሳደርግ በጣም ሌሊት ኦንላይን ላይ የምትቀመጡ ልጆች አላችሁ። የምር ስራ እዛ እየሰራችሁ እንደገና እንቅልፋችሁን አጥታችሁ ይሄ የማይገመት ድካም ነው። አሁን አንዳንዴ የሆነ ነገር ስታነሺ የሆነ ነገር ስታደርጊ ገንዘብ ስትከፊ ምን ስትይ ይሄን ያህል ያረኩ ይባላል። ይሄ ዩቱብ ደግሞ የምንሰራው እንደዚህ ቁጭ ብለሽ ስታወሪ ምን የምታሳዩ ሪአክሽን እሱን አይቶ ነው ሰው አትራክት ለማድረግ ምናምን እና ድካም አለውና የምር እግዚአብሔር ውጤታችን መጨረሻ ላይ ያሳየን። እግዚአብሔር መቼም ሁላችንም ጋር ነውና ሰው የደከመበትን ትስል ነው ደስ የሚለውና ለፍሬ ያብቃን። ሁላችንም ወደ ሀገራችንም ሄደን ደግሞ የምንሰራበት የገቢ ምንጫችን ለሌሎቹም እንድንተርፍ ያድርገን እላለሁ። ስለዚህ ወሬ አላበዛም። ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ሰፖርት አድርጉኝ ቪዲዮዬን ማለት ነው። መልካም ጊዜ ይሁንላችሁ። አሁንም ደግሞ አብሮነታችን ይቀጥል። አንዱን እያገዝን እንደዛ ያልሞሉትን ደግሞ ሰዓታቸው ሞልቶላቸው ወደ ሀገር ቤት ሳንሄድ ታውቂያላችሁ፣ ኢትዮጵያ ሄዱ በዛው ነው የሚጠፉት። ስንት ልጆችን ማውቃቸው በኮኔክሽን ምክንያት በአንዳንድ ነገር እና አይመቻችም ይመስለኛል እና እዚህ አክቲቭ ሆኖ ምናምን 2 ወር 3 ወር ውስጥ ሰዓት ሞልቶላቸው አሁን ኢትዮጵያ ሄዱ ምናምን ስንት ጊዜያቸው የሉም። ላይፍ ላይ ሲጀመር ቪዲዮ ራሱ አይሰሩም። አይመችም። የሀገራችን ጉዳይ እናት እዛ ሄደሽ እዛው ስምጥ እና ከዚህ ግን ቢያንስ ሰዓቱን ሞልተን ከሄድን
ቢቀንስ እንኳን የሆነ ጊዜ የሆነ ነገር ስታስተካኪ አሁን ግማሹ ክፍለ ሀገር ሲሆን አይሰራም። ከተማም ሁሉም ከተማ አይሰራም። አሁን እንደዚህ ትንሽ ያደገች ካልሆነ ዋይፋይ ፊምስ ያስቸግራል፣ መብራት ይጠፋል፣ ብዙ ነገር አለ እና በዛ ኬዝ ላይሳካ ይችላል እና እዚሁ ሰዓት እንደምንም ሞልታችሁ ሄዱ። እንደዛ ሲሆን ማለት ደግሞ ጋይስ በር ተደወለ። እስቲ ለማንኛውም አመሰግናለሁ። መልካም ጊዜ